አሁን አንተ ትልቅ ውሳኔ የምትወስንበት ሰዓት ላይ ነው ያለው። ምንድነው የሚወስነው ውሳኔ? ወንቺ ወይኔ ይመጣል ስፈራው የኖርኩት ቢመጣብኝ ድንገት ያልከኝን እሷን በስመት በእያንዳንዱ ቀን የምትሰሽ ምንም ማወቅ አልቻልኩኝ። ማነሽ አንቺ ደግሞ ማነሽ? እሺ ስለምን እንደምታወሪኝስ? አዲስ የምን ውሳኔ? ሰብ እንዴት ናችሁ ፋሚሊዎች? ዛሬ በጣም ደስ ብሎኛል ከምታስቡት በላይ ማለት በቃ በጣም የሚያስደስት ዜና ነው ይዤላችሁ የመጣው። አንድ እንደሚያፈቅር ሰው እንደሚወድ ሰው እና የምትወዱትን ሰው ተሽሎት ማለት እንደ ልፋታችሁን ውጤት እንደማየት ደስ የሚል ነገር የለም እና ምንድነው አዲ በከፊልም ቢሆን ተሽሎታል። ያው ባለፈው ያለውን ቪዲዮ አይታችኋል። እህቴ ያደረገችውን ነገር አይታችኋል። ማለት ምንም ያህል አላቅም ማለት የእናት ወድ ጅንጉርጉር የሚባለው እውነት ነው። ምንም ያህል እህቴ ብትሆንም ግን የምታደርገው ነገሮች ስቲል ሊገቡኝ አልቻሉም። አይታችኋል ፋሚሊ የተፈጠረው ነገር ግን ከካሜራ ጀርባ ለእናንተ ማካፈል ስላልቻልኩኝ ነው። ከካሜራ ጀርባ አጠጥቼው ነበረ ጸበሉን። በዛ ምክንያት በጣም ደስ ብሎኛል። ማለት እንዴት መሰላችሁ የሆነ እግዚአብሔር ካመናችሁት ነገር ምንም ነገር ያደርጋል እና የምትወዱት ሰው ደግሞ ጤንነቱ ተመልሶ ተሽሎት በቃ እንደ ድሮ አይነት ሰው ሲሆን እንደማየት በቃ የሚያስደስት ነገር የለም። አልገባችሁም? በቃ ይሄ የእሷን ክፋት ምናምን ማሰብ ራሱ አልፈልግም። አሁን ላይ በጣም ደስ ብሎኛል። በቃ አልገባችሁም? ፋሚሊ እስከ ማካፈላችሁ እንዴት ቸኩዬ እንደነበረና እንደውም አሁን እንደዚህ ስነግራችሁ ላታምኑ ትችላላችሁ። ጠርቼ አሳያችኋለሁ። የምጠይቀው አንዳንድ ጥያቄዎች አሉ ለእናንተም ግልጽ እንዲሆን ማለት ነው። በቃ ማለት አልገባችሁ እንዴት ደስ እንዳለኝ። ሰው እንጥራውና እናንተም ታዩታላችሁ። ከዛ የደስ ወጥቼ ልጋብዞ አስቤያለሁኝ። አብረን ሄደን ቆንጆ ራት እንጋብዘዋለን። ማለት ደስታዬን መቆጣጠር ስላቃተኝ ነው። አልገባችሁም? ዝም ብዬ እየሳኩ ያለሁት እና ጋብዘነው ትንሽ ሪፍሬሽ አድርጎ ምናምን እንዲመለስ ፈልጌ ነው። እሱንም አብረን እንድናየው ፈልጌ ነው። ስለዚህ እንጥራውና እንደ ጥያቄዎች እንጠይቀው። ወዳችኋለሁ። አብራችሁኝ ስለነበራችሁ በጣም ነው ደስ ያለኝ። አዲ ና እንዴ የፍቅር መቤት ጓዴ የትዳር የልቤ ሰው ያንተን እንዳበኔ ስበብ ስታ ልቤ ኑረሰው። አያችሁት ፋሚሊ አዲ እንደዚህ ስቆ ያውቃል። ሰላም በላቸው ቤተሰቦች። አልገባችሁም? እኔ ራሱ እየተሽኮረመምኩኝ ነው። በቃ አልገባችሁም እንዴት ደስ እንዳለኝ። ሰላም እንዴት ናችሁ ቤተሰቦች? አለው ደህና ነኝ። ምን ደስ ብሎኝ እግዚአብሔር በጣም ደስ ብሎኛል። አዲ እንደዚህ ስላየው ደስታ ነው። ለምን ማለት ደስ ብሎኝ ነው። አያችሁ ፋሚሊ አቅፎኛ ካላ አቅፍሜው ስንት ዘመኑ ካቀፈኝ ራሱ። አሁን እሺ አንዳንድ ጥያቄዎችን ለፋሚሊዎቻችን እስኪ እንጠይቅና እስኪ ቀለል አድርጌ ነው ልጠይቅ። እስኪ እስከ ቅድመ አያት ንገራቸው። ስሜ ያይ ነው ማለት ባላለች አየት በቃ አልገባችሁም? እንዴት ደስ እንዳለኝ እግዚአብሔር እኔ ደስታዬን መቆጣጠር አልቻልኩም። ምን ያህል እንደለፋ አይተሃል አዲ። ማለት ይሄ ነው ብዬ የነበርኩበትም ሁኔታ ጥሩ ስላልነበር ምናልባት ላትረዳኝ ትችላለህ። ፋሚሊዎች ግን በደንብ አይተዋል ምን ያህል ስለፋ እንደነበረ እና እንደዚህ ባለው ነበር የሚገርመኝ። ና ጃኬት ደርብና አብረን ወተን አይታኪን እንኳን አቀናል ግን ለከካይ ታረዳት ሰሙ ለች ፋሚሊ አይታችኋል። በእንትን ነበረ ሲያሯሩጠኝ የከረመው ግን አሁን በቲሸርት ነው ምናምን ጤንነቱን ፉል ላይ ነው። ስለዚህ ቆንጆ ራት ጋብዥ እንመለሳለን። ይሄንን በማስመልከት ይሄንን ደስታዬን ያው ቀን ምስጮብ እንደዋል ካቃለሁ። ይሄን ደስታዬን በማስመልከት ቆንጆ ራት ልጋብዝህ እኔ ውድ ጮኛ አይደል? እሺ አይደል? እሺ
እኔ ውድ እጮኛው ቤተሰብ ቆንጆ ራት ልጋብዘውና ቆንጆ ጊዜ እናሳልፋለን። ብዙ የምናወራው ነገር አለ ማለት ተነፋፍቀናል። ምን ያህል ጊዜ አልገባችሁም። ስለዚህ አብረን እንሂድና ቆንጆ ራት እንጋብዘው። አይደል እምቢ ብሏል በጃኬት እንግዲህ እንሂድ። ጋይስ ነው ይበቃል። ግን ከበደለ ጥሩ ነበር። ማነሽ? ወዴት ነው አዲን ይዘሽው የምትሄጂው? ጉድፈላ ማነሽ? አንቺ ራሱ እናቴ ቆይ ወዴት ነው የምትሄጂው? ወዴት ነው ይዘሽው የምትሄጂው? አዲን ተቀጣጥ ማነች? አንቺ ራሱ ማነሽ እንዴ? ያምሻል እንዴ? ምርሽን ነው? ማነሽ አንቺ ራስሽ? እኔ በየስ እኔ በሄድኩበት እናቴ ሰው መጠለሽ አያቀኝ። ቆይ ወዴት ነው እናቴ? ጭራሽ ትገፈትሪኛለሽ እንዴ? ታያለሽ ልጅ ፍቅረኛ እኮ ነው አዲ። ፍቅረኛ ነኝ? አይ ልጅ በጣም የሚያስቀኝ ነገር አዲ ፍቅረኛ ነው። ዋይዘው አንቺ ማንሽ እንደዚህ ያመጣችሁ ሴቶች ማንሽ? ኒያፍ ብለሽ ይሰጣውሽ። አይ ቆይ ወዴትም አትሄጂም። እናቱ እያዋራሁሽ ነው። እሺ አዲ ታውቃታለህ? ቆይ ማንች አንተ ንገረኝ። አውቆኩሽ አንቺ ነሽ ቪዲዮ ላይ ያየሁሽ። በነገራችን ላይ ስለራስ ማብራራት አይጠበቅብሽም። በደንብ አውቃለሁ ስለአንቺ። ካወቅሽኝ መንገድን ትለቂልኝ ልትበት 5 ደቂቃ እንድናወራ ፈልጋለሁ። አንቺ ጋር ምንም ማውራት አልፈልግም። ምንም ታወሪ አትጩሂ እንዴ! ቆይ ለምን ፈለግሽው? ይኸውልሽ እኔ ቪዲዮ ላይ አይቼሻለሁ፣ አውቅሻለሁ። ምንም መጮህ አይጠበቅብሽም። በስነ ስርዓት እናውራ ነው እያልኩሽ ያለሁት። ምንድነው የምታወሪው? ቆይ አዲ አንዴ ተረጋጊ። ማለት እኔ አላቅሽም። አንቺ የምታውቂኝ ከሆነ ማነሽ ንገሪኝ። እኔ እኮ እያወራሁሽ ነው። አንቺ እኮ ነሽ የምትጮሂው አይደል? አዲ ትልቅ ውሳኔ የሚወስንበት ቀን ነው። ምንድነው ትልቅ ውሳኔ የሚወስነው ዛሬ? ማለት የምን ትልቅ ውሳኔ የምታስወስኙ? ምን አገባሽ አንቺ? ህይወቱ አዲ አንተ ናችሁ እንደዚህ አይነት ነገር ውስጥ የምትከቱት። ሲጀመር ልጁ ይልሽ ጤነኛ ነበር። አሁን በስሰት እያወራኝ ነበር። አታንዳጂኝ። ደስታዬን አካበላሹ። ዞር በይልኝ ከመንገዴ እና ልሂድበት። በጣም አትሄጂም። ላወራችሁ ነው አይደል? ወዴትም አትሄዱ። አዲ ታውቃታለህ? ንገረኛ። ቅድም እያወራኝ ነበር። ማነች? ቤዛ ተብዬዋ ነሽ? ጭራሽ ተብዬዋ ቤዛ ተብዬዋ ነሽ አይደለሽም? እኔ እኮ በስመት በእያንዳንዱ ቀን የሚመጡት ሰዎች ምንም ማወቅ አልቻልኩኝ። ማነሽ አንቺ ደግሞ? ማነሽ? እሺ ስለምን እንደምታወሪኝስ? አዲስ የምን ውሳኔ የምታስወስኚው? ደስታችንን አታበላሹ። ዛሬ ልንሄድ ነው። እሺ ዛሬ ትልቅ ቀናችን ነው። ይናል እሱ ራሱ ልቀቂኝ፣ መንገዴ ልቀቂኝ። ልትበት ዞር በይልኝ እባክሽ። ይኸውልሽ ትሰሚኛለሽ? እኔ ከሱ ጋር ፊውቸር ላይፍ ነው ያለው። ስላሳለፍነው ነገር ምንም ታውቂው ነገር የለም። ይኸውልሽ ፊውቸር ላይፍ? አዎ ፊውቸር ላይፍ አዲስ እኮ አንቺ ከሱ ጋር የት ይባክኝ? ጭራሽ ማናት ታውቂያታለሽ? ማናት? አላውቅም። የአዲ ፍቅረኛ ነኝ እያለች ነው። እሄ ፍቅረኛ እልሽ አዲ ታውቂያለሽ? አንቺ ደግሞ ማንሽ? እንዴ እሺ ሰውዛት እንዴ ታውቂያለሽ? ኦኬ አሁን አንተ ትልቅ ውሳኔ የምትወስንበት ሰዓት ላይ ነው ያለው። ምንድን ነው የሚወስነው ውሳኔ? ወይ አንቺ ወይ እኔ ይመጣል። አሁን ጭራሽ ከኔ ጋር ልትወዳደሪ ፈልገሽ ነው? አዎ ጭራሽ አንቺ ከኔ ጋር ልትወዳደሪ ማለት ነው። ራስሽ እንዴት ነው የምታስቢው? ቆይ ራስሽ እንዴት ነው የምታስቢው? እኔማ የወደፊቱም የአሁኑም የወደፊቱም ፍቅረኛም የበፊት ፍቅረኛም አዎ እቺ ጆን አንተ ትይ ከመጣሌ በፊት ወደዛ ቢያስ በእናትሽ አንቺ በጥፊ እንዳልደረግልሽ ተረጋጊ። ተረጋጊ ተዛ ዘርበይ ቦታ አንቺ አበዛሽሽ። ጭራሽ ምርጫ ላይ ታስገብኛለሽ እንዴ? ዞር ቆይ አለቅሽም። እሺ ምን አይቷልሽ? በእግዚአብሔር እምት ጄ አዎ በመቼ ገባሁ እንዴ? ውስጥ እንግዲህ አንቺ ዝም በይ አፍሽን ዝጊ። አንቺ ምንም የሚያጨምጭሽ ነገር እየጠበቅን ነው። ምረጥ አሁን አንቺ ምንም የሚያስችልሽ የሚያጨምጭሽ ነገር የለም። እሱ ይመስላል ምረጥ ተወለለ ምረጥ ሊገባው እኮ ነው። ታውቃታለህ አይደለ? ፍቅረኛ እያለሽ ከኔና ከሷ ምረጥ። አትቹ ይፊን እየጠበቅን ነው አይደል? አታፍሽ ዝጊ ከነሆ እየጠበቅን ነው።
ሰላምሽ ኮፒሽ ፈርሚስ ምን እየተሸጠ ቶሎ በል አጂ ምትጥለው ምትፈራጠነው ቶሎ ምረጥ ዋሽ ለምጣም ምናሰብ ትቆያለህ ወይኔ አቆ ማንጋገና ይስቃብስ ሰማሁት ከሰዎች አታስጨንቂኝ እንዴ አጂ አንተ ምን ያደረክ ነው ምንድን ነው አልገብ አስፈዳራው ምን ያደረክ ነው ያልከው ምንድን ያደርካለህ እናንተ አይገባችሁም ምን ነው የሚገባኝ ካቴ ጋር መተቃቀፍ ነው የሚገባኝ ምን የሚገባኝ እሷ ነው ላኪ ምን ነው ምን አንቺ ምን እሷ እንደሆነ ተሰምቶኝ መስሎኝ አለ ይተጫቋች ቢዳ እንደዛ ተመገጣት ያለ ይዘይሽ ወይኔ ስፈራው የኖርኩት ቢመጣብኝ ድንገት በማመን ከህመሜ ስድን የተዘጋው ልቤ ሲጀምር መከፈት ስፈራው የኖርኩት ቢመጣብኝ ድንገት ያልከኝን በማመን ከህመሜ ስድን የተዘጋው ልቤ ሲጀምር መከፈት ስፈራው የኖርኩት ቢመጣብኝ ድንገት ያልከኝን በማመን ከህመሜ ስድን